ጥያቄ አንድ ኡስታዝ የሆነ ሰው ሴቶችን ሲያስተምር ሴቶች ብቻ ያሉበት ፕሮግራም ላይ ያለ ግርዶሽ ቢያቀርብ ወይም ቢቀርብ በሸሪዓ እንዴት ይታያል? ሴቶቹ ሙሉ ሒጃብ ያለበሱ ወይም ያልተሟላ ሒጃብ ያለበሱ ቢሆኑ ሰላም ዲናችን ወንድና ሴት እንዲለያዩ እንዲራራቁ አዟል። ነቢም አለይሂ ሰላቱ ወሰላም አደራችሁን ወደ ሴቶች አትግቡ ብለዋል። በዘመናቸው በሰላሙ በኢማኑ ዘመን እንኳ ሴቶች ከኋላ ሆነው ሰግደው ወንዶች ሆይ ሴቶች ሳይወጡ ፊታቸውን አታዞሩ አትነሱ ይሉ ነበር። እሳቸው ራሳቸው እንኳ የተወሰነ ጊዜ ወደ ቂብላ ሆነው ይቀመጡ ነበር። ሴቶች መሃል መንገድ ይዘው እንዳይሄዱ ሁሉ አዘዋል። ለይሰ ለኩነ ወሰጡ ጠሪቅ አለይኩነ ቢሐፋቲህ ብላ ሴቶቹ ለእናንተ የመንገዱ መሃል አልተፈቀደላችሁም፣ ዳርና ዳር ጥግና ጥግ ይዛችሁ ሄዱ ብለዋል። እክትላጥ በዲናችን የተከለከለ ነው። ወንድና ሴት መቀላቀል ከወንድና ሴት መቀላቀል አንዱ ሴቶች ያሉበት ክፍል ላይ ወይም አዳራሽ ላይ አስተማሪ ተብሎ ፊት ለፊት ራቅም ብሎ ይሁን ቀርቦ መቀመጡ፣ መሃል ላይ መጋረጃ ሊኖር ይገባል። አሊያ ደግሞ ሌላ ክፍል ላይ ሆኖ በስፒከር ሊያስተላልፍ ይገባል እንጂ ሴቶች ሙሉ ሒጃብ አድርገውም ይሁን ፊታቸውን ገልጠው ወንድ ልጅ ፊት ለፊታቸው ቁጭ ብሎ ሊያስተምር አይገባም። ፊትናን ያመጣል፣ የተከለከለ ነው። እሱ ኢማን አለው ዲን አለው እንኳ ቢባል ሴቶችም ኢማን አላቸው ዲን አላቸው ሒጃብ አድርጓል እንኳ ቢባል ሸይጣን ሒጃብ አያደርግም፣ ሸይጣን ዲን የለው። ይሄም ባለንበት ጊዜ እየተስፋፋ መጥቷል። እሱ እያስተማረ ነው፣ ሴቶች የሱን ምንነት እየተማሩ ስለ ሰውነቱ ስለ አካሉ ገና እሱ አስተምሮ እንደወጣ እርስ በርሳቸው ያወራሉ። ይህ በተጨባጭ የሚነገር ነገር ነው በግልጽ። ወንዶች አስተማሪዎች አላህን ሊፈሩ በደጋግ ቀደምቶች መንገድ መሰረት ሊሄዱ ይገባቸዋል። ማን ነበረ ከደጋግ ቀደምቶች መሃል ሴትን ሰብስቦ ከሴቶች ፊት ለፊት ቁጭ ብሎ የሚያስተምሩ? ኢማሙ ሻፊዒ አድርገውታል፣ ኢማም አሕመድ አድርገውታል፣ ወይስ ሱሐባዎች ረድዋኑላሂ ዐለይሂም አድርገውታል? አላደረጉም። እነሱ በሄዱበት መንገድ ልንሄድ ይገባና። ሌላኛው ጥያቄ ከ2 ዓመት በፊት ኒካህ አስሬ ነበረ። እኔ ሳውዲ ነው ያለሁት፣ ልጁ ደግሞ ኢትዮጵያ ሆኖ ነው። ኒካሁን ያሰረው አባቴ ነው። አባቴ ሶላት አይሰግድም፣ ኸምርም ይጠጣል። በሰዓቱ ስጠይቅ እንደተወ ነገረኝ። አሁን ግን እንዳልተወ ሰማሁኝ። ኒካሁ ትክክል ነው ወይ? ትክክል ካልሆነ አሁን ሀገር ልገባ ስለሆነ ኒካሁን ማደስ ስለፈለኩኝ ነው። ውክልና የአባቴ ልጆች ሶላት ስለማይሰግዱ የእናቴ ልጅ ወንድሜ መውሰድ ይችላል ወይ የሚል ጥያቄ። ሶላትን ሙሉ በሙሉም ይሁን በከፊል ግዴታነቱን ከማወጋም ይሁን ግዴታነቱን አስተባብሮ የተወሰው ይከፍራል። ግዴታነቱን ካስተባበለ እንደሚከፍር ሁሉም ዑለሞች ይስማማሉ። ግዴታነቱን ከማመንም ጋር ቢሆን በመዘናጋት በቸልተኝነት በግዴለሽነት የተወሰው ይከፍራል ብለዋል በርካታ ዑለሞች። ሆኖም ሶላት የማይሰግድ ሰው ያሰረው ኒካህ ትክክል አይሆን። ሶላት የማይሰግድ ሰው ራሱን ማሰር አይችልም፣ ሌሎችንም መወከል አይችልም። ቀጥታ ከሱ ቀጥሎ ወዳለው ወልይ ይተላለፋል ኃላፊነቱ። አባት ሶላት ማይሰግድ ከሆነ አያት ያስራል፣ የአባት አባት ማለት ነው። አያት ከሌለ ወይም እሱም ተመሳሳይ ሁኔታ ከሆነ ያለው ሸቂቅ ወንድሞች ያስራሉ፣ በአባትም በእናትም የሚገናኙ። እነሱ ከሌሉ በአባት በኩል ብቻ የሚገናኝ ወንድም ያስራል። ካልሆነ ወደ አጎቶች ይኬዳል፣ ካልሆነ ወደ አጎት ልጅ ይኬዳል። እነዚህ ሁሉ ከሌሉ ወደ ሸሪዓ ፍርድ ቤት ይኬዳል እንጂ የማይሰግድ አባት መወከልም አይችልም፣ ራሱን ማሰር አይችልም። ሶላት የማይሰግድ አባት ያሰረው ኒካህ፣ ሰላት የማይሰግድ ወልይ ያሰረው ኒካህ እንደ አዲስ መታሰር ይኖርበታል። የእናት ልጅ ራሱ ኒካህ ማሰር አይችልም። ሶላት በመተው ምክንያት የከፈረው አባትም ሊወክለው አይችልም። ስለዚህ በእንዲህ አይነት ሁኔታ ላይ የሚያስረው የእናት ልጅ ሳይሆን ቀደም ሲል የጠቀስኳቸው ከአባት ቀጥሎ ያሉ ኒካህ ማሰር የሚገባቸው ወልዮች ከሌሉ ሸሪዓ ፍርድ ቤት ተኬዶ ኒካሁ እንደ አዲስ ይታሰራል።